አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቲቲ ወሎ የቤተሰቦች እንዴት ናችሁ? ከኔ ጋር አለው አልሐምዱሊላህ ሁሉ ሰላም ሁሉ መልካም። ዛሬ ደግሞ የዶሮ ወጥ እየሰራው ነው። አብረን እንስራ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡ ነው። ቤተሰቡ ናችሁ ደግሞ ላይክ ሼር በማድረግ አበረታቱኝ ማለት ነው። እዚህ ጋር ሽንኩርት እያበሰልኩኝ ነው። በጎን እንቁላል ጥጃለሁ። ሽንኩርቱን እስከማበስል እንቁላሉ የሚበስል ብዬ ነው ማለት ነው። ወጡ እስከሚበስል ደግሞ እንቁላሌን ላልጬ ምናምን ጃይዝ አድርጌ ያስቀምጣለሁ ማለት ነው። አያችሁት? እዚህ ጋር ሽንኩርቴ እየበሰለ ነው። ዘይት መጨመር ነው የሚቀረኝ ማለት ነው። በነገራችን ላይ ያው ካሜራማን ራሴ ስለሆንኩኝ ሽንኩርቱን ትከታትፍ ምናምን ስላልጥ ቪዲዮ አልቀረጽኩም። ተጨረስኩ በኋላ ሁሉን ነገር ጃይዝ አድርጌ ሽንኩርቴን እያበሰልኩ ነው ቪዲዮ መቅረጽ የጀመርኩት። እዚህ ጋር ነጭ ሽንኩርት አለኝ። እዚህ ጋር ቲማቲም የተፈጨ አዘጋጅቻለሁ ማለት ነው። ትንሽ ላብስልና ዘይቴን ጨምርበታለሁ ማለት ነው። እና በዚህ መልኩ እያበሰልኩኝ ነው። ያው ዘይት አድርጋለሁ። ብዙም ዘይት አላበዛውበትም ማለት ነው። ያው ትንሽ ይበቃዋል። ዘይት ሲበዛ ጥሩ አይደለም፣ ለጨጓራም አይመከርም። ደግሞ በሽታ ነው ምን ይሰራል። ዘይት ቅቤ እንኳን ቢሆን ኖርማል ነው። ያው እዚህ ጋር በደንብ ነው የበሰለው። ሙሽሽ ብሏል። ሲበስል በቃ ይጠፋል የሽንኩርቱ እንትን ማለት ነው። እዚህ ጋር ትንሽ ሽንኩርት አደረኩበት፣ አንድ ማንኪያ አብሬ አሸዋለሁ ማለት ነው። ሊወጣ ሲል ደግሞ ሲበስል ታዲያ ትንሽ አደርግበታለሁ ለጣዕሙ ማለት ነው። ይኸው በዚህ መልኩ እንቁላሌም እየበሰለች ነው። ትንሽ 1-5 ደቂቃ ተክ ተክ ካለች ይበቃታል ማለት ነው። እዚህ ጋር ሽንኩርቱን እያበሰልኩኝ ነው። ያው ቀላል ስለሆነ ብዙም አያደክምም ማሸቱ። ሽንኩርት እንኳን ያው ሲታሽ ያደክማል አብስሉኝ ስለሚል እዚህ ጋር ቲማቲሜን ጨምሬ ያበሰልኩኝ ነው። ተበልቶ የማይጠገብ ዶሮ ነው የምሰራው ስላችሁ ነው። ግብዣ እንትኑ እኔ ካረራት ወጩ በእኔ ነው። ምንም እንዳታስቡ፣ መምጣት ብቻ የሚጠበቅባቸው ታክሲያችሁን እየደበራችሁ ማለት ነው። እናም እንደዚህ ነው። አበረታቱኝ። ዩቲዩብ ለትንሽ ጊዜ ታግዶብኝ ነበር። ያው ትንሽ ስህተት ሰርቼ ያው ተጠንቀቁ ስላችሁ ነው። በዚሁ አጋጣሚ የሰው ቪዲዮ ምናምን ፖስቼ እንደዛ ነበረ። አሁን ላይ መሆን ይሆኛለሁኝ። ማስታወቂያም እያያችሁልኝ ይኸው እዚህ ጋር ማጭ ጨመርኩበት። 2 ሀባ ነው ያደረኩት። እናንተ እንደሚበቃችሁ ማድረግ ትችላላችሁ። እንደ ወጡ መጠን እንሞላዋለን ካላችሁ በዛ፣ ግማሽም ከሆነ የምትሰሩት ደግሞ እንደዚህ 2 በቂው ነው። ጫው ስለሆነም ጫው መጨመራችን ስለማይቀር ሞቅ እንዳይልብን ማለት ነው። እንደዛ ሲሆን አሪፍ ይሆናል፣ ተመጣጣኝ ይሆናል ማለት ነው። ጫውን ብታደርጉበት አይበዛባችሁም። ማጁ በልክ ከሆነ እንደዚህ በደንብ አበሰልኩ። እንደዚህ ነው አያችሁት? ሲያምር። ገና በርበሬ አልገባም። አሁን ነው ጨምረው። ያው ዋው በጣም ነው የሚያምረው። በርበሬው ደግሞ ሲጠምተውኝ፣ ያው የኢትዮጵያ በርበሬ ስለሆነ ቅመም ስላለ በጣም ሽታው ለራሱ በጣም ነው ደስ የሚለው። ያው የዚህ ሀገር በርበሬ ታውቃላችሁ አማራጭ ስላጣን እንጂ ያን ያክል ጥሙን አይደለም የምንበላው። የኢትዮጵያ ደግሞ የእናቶቻችን እጅ ሲሆን እንደዚህ ጣፍጦን ጥሙን እንበላለን ማለት ነው። አያችሁልኝ? እዚህ ጋር ዶሮዬን አጣጥቤያለሁ። በሎሚና በጨው ዘፍዝፌው ነው። ዶሮያው በደንብ ማጠብ ያስፈልጋታል። ጽዳት ትፈልጋለች። ጥንቃቄ አድርጎ እሷን በደንብ ማጠብ አለብን ማለት ነው። በጣም ባለጌ ናት እሷ። በደንብ ጥንቃቄ አድርጎ ሙልጭ አድርጎ ማጠብ ያስፈልጋታል። ያው በጨው አጥቤ በሎሚ በውሃ ደግሞ በንጹህ ውሃ ማለት ነው ማጥራት ስለሚያስፈልገው እንደዚህ ያደርኩ እያጠራሁ ነው። ይኸው እዚህ ጋር በርበሬው ስለበሰለ ከላይ አደርጋለሁ ማለት ነው። ፈረሰኛ ከዛ እግር፣ ያው ዶሮ እንግዲህ 2 እግር 2 መላላጫ አላት ማለት ነው። ይኸው 2 መላላጫ ገብቷል ማለት ነው። ፈረሰኛ ያባወራ ነው ስላችሁ ነው።
አያችሁት እንዴት ደስ እንደሚል። በዚህ መልኩ ቀስ እያደረኩኝ አገለባብጠዋለሁ ማለት ነው። እንደዚህ የእንጨት ማንኪያ ቢሆን አሪፍ ነው፣ በደንብ ያማስልላችኋል ማለት ነው። እንደዛ አድርጌ ትንሽ ገጠም አደርገውና እንዳይዝብኝ አረፍ እያልኩኝ ውስጡ ማንካት ስለሚያስፈልገው ማሰል። እዚህ ጋር ደግሞ እንቁላል እየመላጥኩኝ ነው። ልጬ ሰንጠቅ ሰንጠቅ አድርጌ ከበሰለ በኋላ ከላይ ጣል ጣል አደርገዋለሁ። አንድ 5 ደቂቃ አብሮ ከተበሰለ ይበቃዋል። ከዛ በላይ ቢሆን ጥሩ አይደለም። በጣም ሲበስል ይፈስና አስኳሉ ወጥ ከገባ ጣዕሙን ይቀንሰዋል ማለት ነው። ያኔ ያበላሻል። እንቁላል ጣዕም ነው የሚኖረው ወጡ፣ ጣዕሙን ያበላሽብናል። ስለዚህ እንዳያጠፋብን ልክ ልንጨርስ ስንል ከላይ ደረቅ አድርገ ነው ማጥፋት ማለት ነው። እዚህ ጋር ቅመም አደርግበታለሁ። ኮረሪማ ምናምን በቃ ሁሉም አይነት ቅመም ምጥን የተፈጨ ነው የተዘጋጀ። በጣም ነው የሚጥመው። እንደዚህ ሲኖረው አሪፍ ይሆናል ማለት ነው። ይበልጥ እንዲጥም ያደርገዋል። አያችሁት? በዚህ መልኩ ደረሰልኝ። እዚህ ጋር እንቁላላው ገባ። ያው ከዛ እንጀራዬን አዘጋጃለሁኝ፣ አቅርባለሁ። እራት እንበላለን ማለት ነው። ከኛ ጋር እራት በጣም ነው የሚጥመው። እኛ ጋር እራት ብሎ ይኸው እንደዚህ በዚህ መልኩ አጥፍቻለሁ። አሁን እንጀራዬን ላቀርብ ነው ማለት ነው። ይኸው ዋው አያምርም? ቤት ውስጥ ዘይት አልበዛበትም። አሪፍ ነው።